እኔን ወታይ ሰናገረችኝ ቀን ስንት ነገር እንደምዘረጥጥ አታውቂ። ምታስፈራሪውን ሄደሽ አስፈራሪዛ ይዩት እስኪ ምን ያገኛሉ አይነኩሽ። እዚህ ጋር የሆነ ኦብሎንጋታ ምናምን ሴረብረም ለቋል እንዴ አባዬ። አንቺ ደግሞ ፕሮፋይል ያረግሽላት ቋ ሰፊ ነው ማለት ነው። ምን አገባት ጃኒ? አሁን እዚህ ጋር ሪከርድ ያደረኩት ላይክ ኖርማል መስሎኝ ነበር። ልጅነትም ሸውዶኝ ነው። ያ ቪዲዮ ሲቀርጽ ምንም ፈልት ያደረኩት ነገር የለም። ምን እንዳጠጡኝ ራሱ አላውቅም። ትቢ ሆነስት ካደኩኝ በኋላ ነው ነገር ላይክ ያስተዋልኩት። ማለት አጸያፊና ለጆሮ የሚዘገንን ስድብ የሰደብሽው አንቺ ነሽ። ማንን? ቀጥታ ጃኒ። አንቺ ስታረጊው ጽድቅ ቤታዮ ስታረገው ኩነኔ። ኧረ እባክሽ አንቺ ግን ጤና የለሽም እንዴ? ይለን ስራዋን ስለምታውቅ እኮ ነው። ሊያሾ የያዘችው የጃኒ ጉድ ምንድን ነው? ቤታዮም ጃኒን አሁንም ባሽሙር አልለቀቀቻትም። ሰሞኑን የራቂት ቪዲዮ የተለቀቀባት ልጅና ድርጊቱን ፈጽሟል ቀርጿልም የተባለው ልጅ የሰጠው አስገራሚ አስተያየት፣ ሌሎችም ወቅታዊ ትሬንዲንግ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ጃኒ ያነካችሽ ማሬ። ስለ ጃኒ እኔ ምንም አልተናገርኩም። ስለ ጃኒ እኔ ምንም አልተናገርኩም። ጃኒ ግን እኔን ያስቀየመችኝ ቀን ስንት ነገር እንደማወራ አታውቂ። ማለት እያስፈራራቻት ነው። እኔን ወታይ ሰናገረችኝ ቀን ስንት ነገር እንደምዘረጥጥ አታውቂ። ምን አወራው ስለ ጃኒ? ያየሁትን አስተያየት የሰጠሁት። እንደዚህ የነካችኝ ቀን የዛኔ የኔ መልስ ትያዋለሽ። የኔ መልስ ይከብዳል። ምን ሆነሽ ነው? ሚዲያ ላይ ስለመጣ አሁን እዚህ ጋር ኮሜንት የሰጣት ሰው ነው አይደለ? ኮሜንት ለሰጣት ሰው ነው እየመለሰች ያለችው። ግን በዚህ ልክ እንዲህ ያለች የምታስፈራራው ምን የተደበቀ እውነት ቢኖራት ነው? ግን ይሄ ነገር ግን ከጆን ዳንኤል ጋር ጉዳይ ይያያዛል? የያዘችባት ወይም ደግሞ ለሊያሾ የደረሳት ምን ነገር አለ? ሲጀመር አሁን ሊያሾ የምትናገረው እውነት ኖሯት ወሬ እጇ ላይ ኖሮ ሳታወራ ልትቀር? ኧረ አይታሰብም። አስተያየት ስትሰጪ ወይም ስትናገሪ በመጥፎ አትዩ። መልስ ነው። ላጠፋው ጥፋት ልትናገሪ ትችያለሽ፣ ልትወቅሽኝ ትችያለሽ፣ አስተያየት ልትሰጪ ትችያለሽ። በተቀረ ግን የማይነኩ ፓርቶች አይነኩም። መስመር የሚባል ነገር አለ። በህይወትሽ መስመር የሚባል ነገር አለ። ያን መስመሬን ካለፈ ያ ሰው ማንም ሊሆን ይችላል። እኔም የምመልስለት ከባድ የሆነ መልስ ነው። መስመሩን ሳላልፍ ግን ሚዲያ ላይ ባሳይ ልክ መልስ ስሰጠው መዝለፍ አይደለም። ሚዲያ ላይ በተወራው ነገር እኮ አስተያየት ያልሰጠ ሰው የለም። ሁላችንም አስተያየት ስንሰጥ ነበር አይደል? የጃኒና የጆን ዳንኤል በተነሳው ውዝግብ መሃል ላይ አንቺ ሊያሾ ግን ስታረጊ የነበረው ነገር ምንድን ነው? ተጨማሪ ማንም ያላወቀውን ነገር ሲጣሉ ቪዲዮ ተቀርጾልኛል ብለሽ አደባባይ ላይ ያለወጣ ነገር ለመጀመሪያ ጊዜ ካንቺ የሰማ ነው። ልክ ሚዲያ ላይ የቀረበውን ነገር ተመስለተሽ ሐሳብ የሰጠሽ ምናምን አስመሰለሽ ማታውሪ። አንቺ ያወራሽው ሚዲያ ላይ ያልነበረ አንቺ ብቻ ተቀርጾ የተላከልሽ በድብቅ የተቀረጸልሽን ቪዲዮ አለኝ ብለሽ ነው የመጣሽው። አሁንም አልተውቻትም። አሁን ይሄ የትላንትና ቪዲዮ ምናምን ነው። ጃኒ ምንም አይነት ነገር ስትናገር አታያትም። ጃኒ የራሷን ላይፍ እየኖረች ነው። በቃ ወዳጅና ጠላቷን ለይታበታለች። አሁን ሲጀመር ጃኒ ባለፈው ከተነሳው ውዝግብ ላይ ሰብራ ወጣ መቆሟ አናዳቸዋል። በቃ ቅጥል ነው ያደረጋቸው። ደግሞ መልስም እየሰጠቻቸው አይደለም እና ዝም ብላ ነው የምትለፈልፈው። አሁን እቺ ምን የተደበቀ ነገር ኖሯት ነው? ግን ነው አንድ ነገር የወጣ ነገር ካለ ከጆን ዳንኤልና ከሊያሾ አያልፍም። የጃኒ ነገር ከወጣ ማለት ነው። ጃኒ ምን ስትል ነበር? ዮኒ ማኛ ቤት የራቆት ቪዲዮ ሊኖረው ይችላል ስትል ነበር። ጆን ዳንኤል አንዳንድ ቪዲዮዎችን እልክልሃለሁ ሲለው ነበር ለጆከር ጆን ዳንኤል። ከዛ ደግሞ እዛው ጋር ሐሳቡን ቀይሮ ተወው፣ ፈርቶ ማለት ነው። ምናልባት እንደዛ አይነት የሚመስሉ ቪዲዮዎችን ጃኒን ያዋረዳታል ምናምን ብሎ ያሰበውን ነገር ከሊያሾ ጋር ያላቸውን ሰሞኑን ቅርብ አይታችሁታል። በይፋ እኔ ከጆን ዳንኤል ጎን ነኝ ብላ ሐሳቧን ስትሰጥ ነበር። ስለዚህ አሁን ምንም ልጅቷ ባላለችበት ሁኔታ የራሷን ላይፍ እየኖረች ባለችበት ሁኔታ አሳያታለሁ አንድ ነገር ትበለኝና እያለች ማስፈራራት ምን አመጣው እንዴ? አንቺ የሰው ገመና ከማውጣት ውጭ ሌላ ስራ የለሽም እንዴ? ሶሻል ሚዲያ ላይ እኮ ስንት ስራ እኮ ይሰራል አይደል እንዴ? እንዴት ነው ታዘባችሁ? እስኪ ይሄንን ሐሳባችሁን አስቀምጡልኝ ኮሜንት ላይ። እንቅልፍ ነስቷታል። በቃ የቤታየውንም ቀጣይ ቪዲዮ አሳያችኋለሁ። በአሽሙር የሚናገራት እሷን ነው። እሷ ምንም መልስ እየሰጠች አይደለም። ጃኒ አሁን በዚህ ሰዓት የራሷን ጌም እየተጫወተች ካለችበት ነገር ለመውጣት የራሷን ሙድ እያራመደች ነው ያለችው። ዞር ብላም ቼክ አታረጋቸውም። ግን እንቅልፍ ነስቷቸዋል። አወጣለሁ እያለ እያስፈራራች ነው። ኢትዮጵያ ውስጥ አይደል የምትኖሪው? እንደዚህ የምታስፈራሪበት ልበ ሙሉ ያደረገች ነገር ግን ምንድን ነው? አንቺ ሲጀመር ከነበረባት ውዝግብ በላይ ያንን አልፋ መታ ሰብራ ወጣ በሁለት እግሯ ለመቆም ሁሉን ነገር ረስታ እየጣረች ያለች ልጅ ናት። አንቺ ይዘሽ መጣሽ አለመጣሽ ምን ትሆናለች? ጃኒ አሁን ምንም የምትሆነው ነገር የለም። የምታስፈራሪውን ሄደሽ አስፈራሪ ይዛ የለምርሽበት ማለት ነው።
ሰው በዚህ ልክ ግን እንደዚህ ሙጫ ጥብቅ ይላል። የራስሽን ላይፍ አትኖርም እንዴ? አፌ ስፋቱ ምን ያህላል ውዴ? የኔ አፌ ስፋቱ ነው። አንቺ ደግሞ ፕሮፋይል ያደረግሽላት ቋ ሰፊ ነው ማለት ነው። እኔ ወድ የኔ አፌ ሰፊ ነው፣ አልተሳሳትሽ። የጻፍሽዋ ሴትዮ ግን የደጋፊሽ እንትን ሰፊ ነው። አመሰግናለሁ። አሁን መልሰው ኮሜንት ለተጻፈላት ነው እንግዲህ። ኮሜንት ጻፊዋ ደግሞ የጃኒን ፕሮፋይል አልጋለች። አፊሽ ስፋቱ ምን ያክላል ስትላት የምትመልሰውን የሆነ አስጸያፊ እንትን እያያችሁት ነው አይደል? ውስጥሽ ያለችዋን ጥላቻ በተገኘችው አጋጣሚ መግለጽ ማለት ነው። ምን አገባት ጃኒ? አሁን እዚህ ጋር ገብታ ኮሜንት ስትሰጥሽ ቀጥታ የተሳደብሽው ጃኒን ነው አየሽ። ከዛም እንደው እቺ ልጅ መልስ አትመልስም እንጂ መልስ ብትመልስልሽ ኑሮ አያችሁ ስለምትቀናብኝ ያለሽ። የጀመርሽው ግን ማንሽ አንቺ ምን አይነት የሰቀጠ እንትን ነው በእናታችሁ። ደጋፊዋ አንቺ ስለሰደበችሽ፣ ከዛም ደጋፊዋን ሳይሆን የተሳደብሽው ማንን ነው የሰደብሽው? እሷን። እሷ ግን ከአንቺ ጋር ጸብም የላትም ምንም የላትም። ከዛም ወታ ግን መልስ ስትመልስልሽ እሷም ተነሳችብኝ ያለሽ። አጸያፊና ለጆሮ ዘገንን ስድብ የሰደብሽው አንቺ ነሽ። ማንን? ቀጥታ ጃኒ። ቤታዩ ለተናገረችው ንግግር አሁን ሊያሾ ደግሞ ማለት ነው ለጃኒ መልስ እየሰጠችላት ነው። ለጃኒ አስባላት ማለት አዝናላት። አንቺስ እዛ ዩቲዩብ ላይ ኮሜንት ለጻፈልሽ ሰው አድርግሽ አይደል እንዴ ጃኒን እንደያልሽ ታስፈራሪ ነበር። አንቺም ለባለ ኮሜንቱ ኮሜንት መስጠት ትተሽ ጃኒ እንደዚህ ካረገችኝ ስትይ የነበረው ለጃኒ ነው። ኮሜንት ተጻፈልሽ ግን ሌላ ሰው ነው። ቤታዩም ኮሜንት ተጻፈላት ሌላ ሰው ነው። መልስ የምትሰጠው ለጃኒ ነው። አንቺ ስታረጊው ጽድቅ፣ ቤታዩ ስታረገው ኩነኔ። ኧረ እባክሽ ቀጥታ የሰደበችሽ የጃኒ ፕሮፋይል ያረገች ሴት ናት። የሰደብሻት ግን ፕሮፋይል ያደረገችልሽ አንቺ ደነዝ እያልሽ ሳይሆን የተሳደብሽ ወይ ሌላ ነገር ሳይሆን አጸያፊ ለሴት ልጅ የማይባል ንግግር ጃኒ ስትያት ነበር። አትመልስም። አሁን ይሄ ድርጊቷ ምንድነው? ጃኒ ወጣ መልስ እንድትሰጥ በጎን በኩል ፑሽ ማድረጓ እኮ ነው። አሁን ሊያሾ የኛ ብልጥ። ከዛ ኢሹ ተፈጥሮልሽ ደግሞ ነገ መተሽ መልሰሽ ልታወሪው። ጃኒ እንደዚህ አይነት ነገር ላይ አሁን የለችበትም። የራሷን ስራ ነው የምትሰራው። ብቻ እንዴት ነው ማይ ፍሬንድስ ያውቁት ነበርና የነሱ እቺ ልጅ አስታውሳችኋት? አሁን ሰሞኑን የራቁት ቪዲዮ ተለቆባታል የምትባል ልጅ ናት። እና እስኪ ነው ልጅ ነበረ ቴክስት አድርጊለት ምናምን ነገር ብለው ቴክስት አስደረገኝ ምናምን። እነሱ ያውቁት ነበረ ወስደው አገናኙን ምናምን ነገር። ከዛ ላይ ምንም አስታውሰው ነገር የለም ጋይስ፣ ላይክ ሊትራሊ ማለት ነው። ያ ቪዲዮ ሲቀረጽ ምንም ፌልት ያደረኩት ነገር የለም። ምን እንዳጠጡኝ ራሱ አላውቅም ቱ ቢ ኦነስት። ከዛ እንዳጠጡኝ አላውቅም፣ በቃ በደመ ነፍስ ነበር። ራሴን አላውቅም። ራሴን በማላውቅበት ሁኔታ ነው እንደዚህ አይነት ድርጊት ተደርጎብኝ ቪዲዮም የቀረጹኝ። ምን እየተካሄደ እንዳለ አላውቅም ነበር ያለች ነው። ስለዚህ ሊትራሊ የመደፈር ወንጀል ነው ማለት ነው ይሄ። እሷ ክሌም እያደረገች ባለችበት መንገድ ማለት ነው የነበረውን ሲቹዌሽን። ልጁ ደግሞ ሌላ የሚያብራራው ነገር አለ፣ ቀጣይ ቪዲዮ ላይ አሳያቸዋለሁ ማለት ነው። like the first thing that I did was like getting up in the morning and not just like ቤት ነበር መሄድ የነበረብኝ like ገባችሁ። ከዛ በኋላ I didn't heard nothing from my friends ግን like እሱ ጋር ፎሎ እንደራረግ ነበረ እና he used to text me to meet up ምናምን ነገር stuff ግን like እኔ I didn't met him after that። እከሰዋለሁ ጋይስ፣ እከሰዋለሁ በትክክል ነው የምከሰው። ግን ለእናንተ ትንሽ ነገር ልንገራችሁ ብዬ ነው። አሁን እሱ እዚህ ሀገር አይደለም። አሁን ልጁ እዚህ ሀገር ኢትዮጵያ አይደለም ያለው፣ ውጭ ሀገር ነው ያለው እና መጥቶ በኮንፊደንስ ምናምን ታዩታላችሁ። ልጁ ቪዲዮ የቀረጸው ልጅ ማለት ነው። በኮንፊደንስ ምንም እንዳልተፈጠረ መጥቶ ታዩታላችሁና እከሰዋለሁ እያለች ነው። እስኪ የት አግኝታ እንደምከሰውም አላውቅም። ውጭ ሀገር ነውና ላይክ አንቺ ከሆነሽ መጀመሪያ የፈለግሽኝ ምናምን ብሎ ነው። ግን ላይክ ስናር ባታ አትገባቸው። መጀመሪያ ለምን ሪኮርድ ያደርገኛል? ፕላስ ደግሞ አውዝ ላይክ በጣም እንዴት ራሱ ላይክ ተርንድ ኦን እንደሆነ አላውቅም። አት ዘ ሞመንት ሰው እንደዛ ሆኖ ሰው እንዴት እንትን ሊለት እንደቻለ አላውቅም። ብቻ ግን ይጋሽ ለእናንተ እንትን ለማለት ነው። በዛ ላይ አውዝ ቦርድ፣ ለዛ ነው የገባሁት ላይፍ። ፍርጌር ባታሽት አምገነሱህም ፖስት አድርጌዋለሁ ስቶሪ ላይ። አካውንቱ ምናምን ዲአክቲቬት አድርጎታል መሰለኝ። እወዳቸዋለሁ። ለማንኛውም ሰዓት የፈለገችኝ ምናምን ሊል ይችላል። ክራሽ ነበረብኝ ግን እንደዛ ማድረግ አልነበረበትም ምናምን። ክራሽ ነበረባት ማለት የሆነ
ነገር ነበራቸው፣ ፍላጎት ነበራት። በተፈጠረው ነገር የተፈጠረው ነገር ተፈጥሯል። ግን ይሄ ነገር ሲፈጠር የ17 ዓመት ልጅ ነበረች የሚባልም ነገር አለና በኢትዮጵያ ሕግ ከ18 ዓመት በታች የሚደረጉ የትኛውም ጾታ አይነት ግንኙነት እንደ መደፈር ነው የሚቆጠረው የሚል ነገርም አለ። ከባድ ነው፣ ብቻ ከባድ ነው። አሁን ልጅ አሁን እያብራራሽ ነው። ምንም አልመሰላትም እሷ ራሷ አሁን እንደምታዩት ውስጧ ምናልባት የሚሰማትን ነገር አላውቅም፣ ግን የሆነ ምናምን ብላ እንትን እንድትል አልፈልግም። እኔም እንደ አንድ እህት እንዳለው ሰው ማለት ነው። ግን አለ አይደል በቃ የምናያቸው ነገሮች ሶሻል ሚዲያ ላይ አሁን ከጥንቃቄ ጉድለት በቃ ዝርክርክ ያለ ነገር ነው እያየን ያለ ነው። እና እነዚህ ማይጂ ፋሚሊዎችም ጋር ሄዳ ከንጉስ ጋር ምናምን ከስዩም ጋር የምታረጋቸው የነበሩ ድርጊቶች ተወርኮቹ ምናምን በቃ ነፃነት ነው፣ እንደፈለገች መሆን ትችላለች ምናምን አይነት የሚባል ነገር አለ። እና አዘኝ ኦፍ ዘዴ እንደዚህ አይነት ነገሮች ሲፈጠሩ እንዴት ነው የሚደረገው? አሁን ካለችበት ቀና ብላ የራሷን ላይፍ እንድትኖር ነው እንደ አንድ ሰው እኔ የምመኘው። ግን ከባድ ነው፣ በቃ ከባድ ነው። ፕሊስ ለሌሎች ሴቶች ትምህርት እንዲሆን ነው። አሁን የነሱ የተፈጠረው ነገር ተፈጥሯል እና ፕሊስ እየተጠነቀቅን የሰውነት ባህሪ የሰው ሊኖሩ ይገባል። ዊርድ ነው በጣም ይሄ ነው። ሲጀመር እንዴት ሪከርድ ያደርጋል? አሁን ምንድን ነው አሁን ሪከርድ ክራሽ ነበረባት፣ ቤት ድረስ ሄደች፣ የምታደርገውን ነገር አደረግክ አይደል? ስልክ አውጥተህ ሪከርድ ማድረጉ ምንድን ነው ፖይንቱ? ምንድን ነው ራሱ ፖይንቱ ምንድን ነው? አሁን አዘኝ ኤንድ ኦፍ ዘ ዴይ ፖይንቱ ምንድን ነው? ለበቀል ነው? ከጓደኞች ጋር ሙድ ለመያዝ ነው? ለሙድ ነው? ኧረ አንዳንዴ ወንዶችም እያሰብን የምር እያሰብን ግን አልወድቅም። ውድቀቴን የምትፈልጉ ሰዎች እዚህ ውስጥ ልትኖሩ ትችላላችሁ፣ ግን ያው መቼም አልወድቅም። እግዚአብሔር ስዩም አይደለም አዲስ ዋነሴ በቃ ስዩም አይደለም፣ ስዩም አይደለም፣ ስዩም አይደለም። አሳያችኋለሁ፣ እንትን ለማለት እሞክራለሁ፣ ለማሳየት እሞክራለሁ። ስዩም አይደለም እያለች ነው። ስዩም ማለት ማይጂ ግሩፕ ውስጥ ላይቭ ስትሪም የሚያደርጉ ልጆች አሉ። ይሄ ልጅ ማለት ነው ከእሱ ጋር የፍቅር ግንኙነት ነበራቸው የሚል ነገር አለና እሱ አይደለም እያለች ኮንፊርም እያደረገች ነው። እሱ ነበረ ይህንን ቪዲዮ ያወጣው ከእሱ ጋር ልጅ ስለነበራት እሱ ነው የሚል ነገር በደንብ ሶሻል ሚዲያው ላይ መነጋገሪያ ሆኖ ነበርና እሱ አለመሆኑን እያረጋገጠች ነው። ቪዲዮ ላይ ፎቶ የምታዩትን ልጅ ነው። ቀጣይ አሳያችኋለሁ። እሱ ልጅ ነው ማለት ነው። አሁን እሱ እያለኝ ያለው ልጁ እያለኝ ያለው መስጠት እፈልጋለሁ። ከዚህ በኋላ ጓደኞቻችሁን አትመኑ ምናምን ነገር በቃ ስፔሻሊ ኢፍ ዩር ያንግ ምናምን ነገር በቃ ነገሮችን አመዛዝናችሁ ለቤተሰብ ተናግራችሁ። ጥሩ በጣም አድርጌ አዝናለሁ። ግን ላይክ ሪከርድ ያደረግኩት ላይክ ኖርማል መስሎኝ ነበር። ልጅነትም ሸውዶኝ ነው። በቃ ሪከርድ ያደረግኩት ኖርማል መስሎኝ ነው። ይህ ልጅ ነው እንግዲህ ቪዲዮውን ቀርጿል የተባለው አብሮም ግንኙነት የነበረው ራሱም አምኗልና በቃ ይቅርታ፣ ያው ልጅነት አታለኝ ነው ይቅርታ እያለ ነው። ቀላል ነው ለሱ የራቁት ቪዲዮ ሴት ልጅ ፎቶ ቀርጾ ስልኩ ላይ አስቀምጦ ከዛ ደግሞ እያለ ያለው ምን እንደሆነ ታውቃላችሁ? ስልኬን ለሌላ ሰው ሽጨው ነበር ነው የሚለው። ከነ ቪዲዮ ማለት ነው። ከነ ቪዲዮ ከነ ገበናው ከነ ልጅቷ ካደረጋት ነገር ጋራ ስልኬን ሽጨው ነበር እና በቃ የቀረስኩትም እንደ ድንገት ነው። በቃ ልጅነት አታለኝ ነው እና በቃ ይቅርታ እያለ ነው። እያመነ ወንጀሉን እያመነ ጥፋቱን እያመነ በቃ ይቅርታ አድርጉልኝ። እንግዲህ እንደዚህ አይነት ዘመን ላይ ደርሰናል። ግን ላይክ ሪከርድ ያደረግኩት ላይክ ኖርማል መስሎኝ ነበር። ልጅነትም ሸውዶኝ ነው እና ካደኩኝ በኋላ ነው ነገር ላይክ ያስተዋልኩት። በጣም አድርጌ ሁላችሁ ካደኩኝ በኋላ ማለት ተጠይቃለሁ። ሊናም በጣም ይቅርታ ጠይቅሻለሁ። በጣም ሰው ብዬሻለሁ። ቻት ላይ እዚህ 1800ዎቹን ኦር ቪዲዮ ሪከርድ ከተደረገ በኋላ መጥተው ሰዎች በሙሉ ሁላችሁንም በትልቅ አክብሮት ይቅርታ ጠይቃለሁ። በጣም ይቅርታ ይሄ ነገር በመፈጠሩ። ብራዘር ይሄ እኮ በይቅርታ የሚታለፍ ጉዳይ አይደለም። ወንጀል እኮ ነው የሰራኸው። ውጭ ሀገር ስላለ በቃ ማንም አይናገረኝም ይቅርታ ብዬ ነገሩ ተረስቶ ይቀርልኛል። የአንድ ሰሞን የሶሻል ሚዲያ ወሬ ነው የምትለው አይደል? ዳግመኛ እኮ ኢትዮጵያ አትገባም እኮ አንተ። በዚህ ዳግመኛ ኢትዮጵያ አትገባም። ህሊና ካለ ግን ጥፋትን ካመንክ አብራችሁ በነበራችሁበት ሰዓት ላይ የተፈጠረ ነገር ነው። አስገድዳት እንዳልሆነ እየተናገርክን ያለው ናና እጅን ስጥ። ይሄ ነው ጸጸት። ከውጭ ሀገር ሆነ ይቅርታ ትላለህ እንዴ? እንደ ጀብድ ትልቅ ነገር እንደሰራ ሰው። አረ የት ምን አይነት ዘመን ላይ እየደረስን ነው? ፋሚሊ ሀሳባችሁን እስኪ ኮሜንት ላይ አስቀምጡልኝ። በመቅረጼ በጣም ይቅርታ፣ በጣም ይቅርታ፣ አዝናለሁ። በጣም ተሰምቶኛል።
እና አንተ ይሰማው የለ እንዴ? ታዝን የለ እንዴ? የተሰበረ ልብ አይደል እንዴ ያለ? ኧረ ጉዴ! አመሰግናለሁ ሁላችሁ ማጠገብ ስለነበራችሁ ሰዎች ምናምን እግዚአብሔር ይስጥልኝ። ሌላ ጭራሽ አጠገብህም ሰዎች ነበሩ የሚደግፉ። ይቅርታ ጠይቅ በቃ በይቅርታ ይታለፋል አይደል? ስለቀረስካት። እኛ አሁን ብዙ ጊዜ አይታችሁ ከሆነ የራቁት ቪዲዮ የቀረጸው ሰው ማን እንደሆነ እኮ ብዙ ጊዜ አይታወቅም ነበረ። ከሌ ነው ይባላል እንጂ ሴቶቹ ብቻ ቪዲዮቸው ወጥቶ ተዋርደው ነበር የሚቀሩትና አሁን ምንም እንዳልተፈጠረ በኮንፊደንስ ላይቭ ላይ መጥቶ ቲክቶክ ላይ መጥቶ በቃ እንግዲህ ቀርጫለሁ ምንም የልጅነት አታለኝ ነው ይቅርታ። አረ በጣም ብዙ ነገሮችን የስድ ባህሪዎችን የዋልጌ ባህሪዎችን ኖርማላይዝ እየተደረጉ ነው ሶሻል ሚዲያ ላይ ታዘባችሁ ነው። ግን ምንም ማለት አይጠበቅብንም እዚህ ጋር እና ሰዎች ያለቀሰውላ ላይክ ተበዳይ አይደለም ጭራሽ ያለቀሰውላ ተበዳይ አይደለም። እሷን እኮ ነው እንደዛ እያለ ያለው። ምንም ማለች ምንም የትኛውንም የተቀረጸባትን ቪዲዮ ያስተባብልልኛል ያለችውን ነገር የመናገር ሙሉ መብት አላት። ኤአይም ነው ማለት ትችላለች፣ አታሎኝ ነው ማለት ትችላለች፣ ራሴን ስቼ ነበር ማለት ትችላለች። አዋርዳታል እኮ ሊትራሊ። አንተ ባቀርጸው ማንም ያውጣው ማንም ይሄን ቪዲዮ እዚህ ጋር አይደርስም ነበር አይደል? አንዳንዴ እንደዚህ ድፍን ጭንቅላት መሆን እንዴት ነው የሚቻለው? በስመ አብ። የሆነ የተለቀቀ ቪዲዮ ምናምን አለ እኔም ጠዋት ነው ያየሁትና አይ ዶንት ኖ ይሄ መልዕክት የሚደርስሽ ከሆነ ግን አይኖ ደግሞ ከኔ በጣም የተሻለሽ ጠንካራ ማትሰሚ ሴት እንደሆንሽ አይቻለው ማለት ባምቢም ያው የሆነ የተፈጣጠሩ ነገሮች ነበሩ። ያው አልፈዋል። አሁን ማነሳሳት አያስፈልግም እና ቅድሟ ልጅ አድቫይስ እየሰጠቻት ነው። ሴት ታስታውቂያለሽ፣ ልጅ ነሽ፣ you don't give ምንም አይነት ኬር ለማንም። ግን እንደዚህ አይነት ነገር ስለሚሰብር አይ ዶንት ኖ ይሄ ከደረሰሽ ማለት ነው ማሪ I'm telling you እናቱ ያዘችው ነው ያልሽው። ምንም አዲስ ነገር እህቱ ያዘችው ነው ያልሽው። ምንም አዲስ ነገር የለም። ላይፍ ይቀጥላል። ነገ የተሻለ ቀን ይመጣል። ዶንት ወሪ። ራስሽን እንዳትደብቂ። ካሁን ውጪ፣ ፈታ በይ፣ ተዝናኚ፣ ሊቭ ዮር ላይፍ። እንዲች እንዳይሰማሽ እሺ፣ እንዲች እንዳይሰማሽ። ይዩት እስኪ ምን ያገኛሉ? አይነኩሽ። ይዩ ቁጭ ብለው እያዩ ይኖሩ። አይነኩሽም የኔ ማር እሺ፣ አያገኙሽም። ማንም መጥቶ አፉን ቢከፍት ምንም በእናትሽ ዶሌ በዚህ አይዶን ላይክ መቅረጽን ላይክ አመኛለሁ። ላይክ እሱን ይቅርታ ብያታለሁ። ሁሉም ነገር ብራዘር በይቅርታ የሚታለፍ ነገር አይደለም። በይቅርታ የሚታለፍና ማይታለፍ ነገር ለጊ እንጂ እንዴ የሆነ እዚህ ጋር የሆነ ኦብሎንጋታ ምናምን ሴረብረም ለቋል እንዴ አባዬ ትልቅ ጥፋት ላይክ ቀለል አድርገህ ሳይሆን ቀለል አድርገህ ሳይሆን እሱ ትልቅ ጥፋት ነው። እሱ ትልቅ ጥፋት ነው። ሙሉ ቴክስት ላይ ላይክ ሁሉም ላይ አም ሶሪ ይሄ በመፈጠሩ ላይክ ሁሉም ነገር እሷ አሁን ብታወጥ ያወጣችው ስክሪንሻት ላይ ራሱ ላይክ ሙሉ ከሙሉ ቴክስት 5 ከ10 በላይ ሶሪ ብያታለሁ። እሷ ያወጣችው ስክሪንሻት ላይ ራሱ ይሄ በመፈጠሩ ሪከርድ ማድረግ አልነበረብህም። አንደኛ ነገር ሪከርድ ካረክም ልክ ብሬክአፕ እንዳደረጋችሁ ዲሌት ማድረግ ነበረብህ። ስልክ ላይ እንዳለ እያወቅ ለሰው ለመሸጥ መስጠት የለብህም። ምክንያቱም እቺ ልጅ ገርል ፍሬንድ እንኳን ባትሆን ምንም ቢሆን ኢሞሽናል ኢንቲሜሲ ነበራችሁ፣ ፊዚካል ኢንቲሜሲ ነበራችሁ ሁለታችሁ። ገብተዋል። እንደዚህ አይነት ነገር ማድረግ አልነበረብህም። ወይ ስልክህን ማደላለት። በቃ እዚህ ጋር ጥፋተኛ ነህ አንተ። ጋይስ እንዴት ነው ኬዳን ማስወጣት ቤተሰብ? አይ ጃኒ መጣች። አንቺ ግን ጤና የለሽም እንዴ? ይለን ማለት ምን ጤና የለሽም? ምን ነው እንዴ? ባለፈው አብረው ሲበሉ አልነበር ለኪዲ ቀለበት ላይ ከጃኒ ጋር የት ተገናኝተው ተጣሉ? ስራዋን ስለምታውቅ ነው። ስራሽን ስለምታውቂ ነው። ወሬሽን ስለምታውቂ ምን ያክል የሄድሽበትን ርቀት ስለምታውቂ ስራሽ አሳፍሮሽ ነው። ቼክም አታደርግሽም ጃኒ እንጂ አሁን የት በውስጥ ጽፋልሽ ምናምን ነገር አድርጋሽ ተጣልታችሁ አሁን መቼስ እንዲህ ተፈጠረ በዚህ ወጥቶ በዚህ ገለበሌ እንደዚህ እቴ ተቀርጾልኝ ምን ብሎልኝ ስትይ ነበርሽው አንቺ ነሽ። ሊያሾ እንዲህ ብላኝ እከሌ እንዲህ ብላኝ ስትል አልሰማናትም። እንግዲህ ጃኒ አያችኋት። ግን የሰው ክፋት ምን እያያችሁ ነው አይደል? ታዘቡ፣ ብቻ ታዘቡ። እንግዲህ ዛሬ ቪዲዮቻችን እነዚህን ይመስሉ ነበረ። በቀጣይ የምለቃቸው ቪዲዮዎች እንዲደርሷችሁ ሰብስክራይብ እያደረጋችሁ የደውል ምልክቷን መጫን አትርሱ።